لقد كان في قصصهم عبرة لأولي الألباب ሰልማን አልፋሪሲ እውነተኛውን ዲን ፍለጋ 6 ቄሶች ጋር ተዘዋውሯል። የመጨረሻው ቄስም ስለ ነብዩ ሰለላሁ ዐለይሂ ወሰለም 3 ምልክቶችን ነግሮታል። አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እንደሚሰደዱ፣ ሁለተኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዘካን እንደማይቀበሉ ስጦታን ግን እንደሚቀበሉ፣ እንዲሁም ደግሞ ሶስተኛው በጀርባቸው ላይ የነብይነት ማህተም እንዳለባቸው ነግሮታል። ሰልማንም ብቻውን ወደ መካ ወይም ወደ መዲና መሄድ ስለማይችል ወደዛ የሚወስደውን ሰው እስኪያገኝ ድረስ ቤተክርስቲያን ውስጥ መኖር ጀመረ። 6ኛው ቄስ ሲሞት ለሰልማን ብዙ ፍየሎችንና በጎችን አውርሶት ነበር። እነሱን እያረባ እዛው ቤተክርስቲያን ውስጥ መኖሩን ቀጠለ። በመጨረሻም ሰልማን ከመካ ወደ ሻም ለንግድ የመጡ ሰዎችን ተገናኘ። የቅፍለቱንም መሪ አግኝቶ ወደ መዲና ስትሄዱ ይዛችሁን ትሄዱ ትችላላችሁን ብሎ ጠየቀው። የቅፍለቱም መሪ መካ የምታውቀው ሰው ሳይኖር እንዴት ወደዛ ለመሄድ ወሰንክ አለው። ሰልማንም እውነተኛውን ዲን ፈልጎ እንደሚሄድና እሺ ብለው ከነሱ ጋር ይዘውት መሄዱ ከሆነ ያለውን በግና ፍየል ለነሱ እንደሚሰጣቸው ቃል ገባለት። የቅፍለቱ መሪም በሰልማን ሐሳብ ተስማምቶ ከነሱ ጋር አብሮ እንዲሄድ ፈቀደለት። ሰልማንም በደስታ የያዘውን ፍየልና በግ ከሰጣቸው በኋላ ከነሱ ጋር ጉዞውን ወደ መካ አደረገ። በመንገድ ላይም ሳሉ አንድ ቦታ ላይ ሲደርሱ የቅፍለቱ መሪ እዚህ ጋር ረፍት እናድርግ ብሎ ወረደ። የያዝነው ውሃ ስላለቀ የግዴታ መግዛት አለብን። እዚህ አካባቢ ደግሞ ከአንድ ይሁድ ውጪ ውሃ የሚሸጥልን የለም። ስለዚህ ከሱ ሄደን መግዛት አለብን አለው። የቅፍለቱ መሪም ለሰልማን እቃህን ስጠኝና ላንተም የሚበቃህን ውሃ ገዝቼልህ ልምጣ አለው። ሰልማንም አብረን ሄደን እንገዛለን አለው። የቅፍለቱ መሪም አይ አንተ እዚህ ሆነ ግመሎቹን ጠብቅ፣ እኔ ገዝቼ እመጣለሁ ችግር የለውም ብሎ እቃውን ተቀብሎት ወደ ይሁዱ ጋር ሄደ። ነገር ግን በዚህ ሰዓት ላይ የቅፍለቱ መሪ ሰልማንን ይክደዋል። ለይሁዱ ሰውዬ ወደ ሰልማን እያሳየው ጀግናና ወጣት ባሪያ አለኝ፣ እሱን የምትገዛኝ ከሆነ እሸጥልሃለሁ አለው። ይሁዱ ሰውዬም ሰልማን ገና ለጋና ወጣት መሆኑን ሲመለከት ወዲያውኑ ከቅፍለቱ መሪ ጋር በዋጋ ይደራደር ጀመር። በስተመጨረሻም ሰልማንን ለይሁዱ ሰውዬ ሸጠው። ይሄ ሁሉ ነገር ሲካሄድ ግን ሰልማን አላወቀም ነበር። ጉዞአችንን መጀመር እንችላለን ብሎ ጉዞአቸውን ጀመሩ። ሰልማንም ሀገር ሰላም ብሎ ከነሱ ጋር ጉዞውን ሊጀምር ሲል ይሁዱ ሰውዬ ወደሱ ጠጋለና ከዚህ በኋላ የኔ ባሪያ ነህ፣ አለቃህ ለኔ ሽጦልኛል፣ እኔም የሚገባውን ዋጋ ከፍዬዋለሁ፣ ከነሱ ጋር ሳይሆን ከኔ ጋር ነው የምትሄደው አለው። ሰልማንም እኔ ባሪያ አይደለሁም፣ ከጅምርቱም ባሪያ አልነበርኩም፣ ወደ መካ ውሰዱኝ ብያቸው ነው ቢላቸውም እንኳን ሊሰሙት አልቻሉም ነበር። ወደ መንደራቸው በግድ ይዘውት ሄዱ። ነገር ግን ያ ይሁድ ሰውዬ እሱ ጋር አላቆየውም ነበር። ለአንድ ጓደኛው ሰልማንን ሸጠለት። የገዛውም ሰውዬ ሰልማንን ይዞ ወደ መዲና ሄደ። ሰልማንም መዲና በዘንባባ እንደተሞላች ሲመለከት ቄሱ የነገረው ነገር ትዝ አለው። ነብዩ ሰለላሁ ዐለይሂ ወሰለም ህዝቦቻቸው ሲያስቸግሯቸው መካን ለቀው ዘንባባ ወደሚበዛባት መዲና እንደሚመጡ ነግሮት ነበር። ያም ነብይ እዚህ እንደሚሆን እርግጠኛ ሆነ። ሰልማንም አለቃውን እያገለገለ ይኖር ጀመር። አንድ ቀን ሰልማን የቴምር ዘንባባ ላይ ሆኖ ቴምሮችን እየለቀመ ሳለ የአለቃው የአጎት ልጅ ወደ አለቃው ጋር መጥቶ እንዲህ ሲለው ሰማ። አላህ እኒን ጎሳዎች ይርገማቸው፣ ያ ነብይ ነኝ የሚለው ሙሐመድ ከመካ ሲያባሩት ይኸው መዲና መጥቶ ቁባ መስጂድ ላይ አርፏል፣ ሰዎች እንዴት እሱን ይከተሉታል እያለ ሲያወራ ሰልማን ከላይ ሆኖ እየሰማቸው ነበር። ሰልማንም በድንጋጤ ከዛፉ ላይ ወረደና ምንድነው ያልከው ብሎ ጠየቀው። አለቃውም ሰልማንን አንድ ጊዜ በጥፊ በኃይለኛ መታውና ሂድ ወደ ስራ ይሄ አያገባህም አለው። ሰልማንም እየተርበተበተ እሺ ብሎ ሄደ።
አመሻሽ ላይም ሰልማን አለቃው ሳያየው የተወሰኑ ምግቦችን ይዞ ወደ ቁባ መስጂድ ነቢዩን ሰለላሁ ዐለይሂ ወሰለም ለማግኘት ሄደ። መስጂዱ ቁባም ደርሶ ወደ ውስጥ ዘልቆ ገባ። ውስጥም ሲገባ ነቢዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ተቀማምጠው እያስተማሯቸው ነበር። ወደ እሳቸውም ጠጋ አለና እንዲህ አላቸው፣ እርሶ ጥሩ ሰው መሆናችሁን ሰምቻለሁ። አንተና ባልደረቦችህ ለዚህ ሀገር እንግዶች ናችሁ። ከዘካ ንብረት የተወሰነ ምግብን ይዤላችሁ መጥቻለሁ አላቸውና የያዘውን ምግብ ሰጣቸው። ነቢዩም ሰለላሁ ዐለይሂ ወሰለም ሰልማን የሰጣቸውን ምግብ ተቀብለው ለባልደረቦቻቸው ሰጧቸው። እሳቸው ግን ከሱ ንብረት አንዱንም አልበሉም ነበር። ሰልማንም ነቢዩ ሰለላሁ ዐለይሂ ወሰለም ዘካን እንደማይቀበሉ ሲመለከት ቄሱ የነገረውን ነገር አስታውሶ ደስ አለው። በቀጣዩ ቀንም እንደዚሁ ወደ ቁባ መስጂድ ምግብ ይዞላቸው መጣ። ወደ እሳቸው ጠጋ አለና ስጦታን ይዤላችሁ መጥቻለሁ፣ የዛሬው ዘካ አይደለም ብሎ ሰጣቸው። ነቢዩም ሰለላሁ ዐለይሂ ወሰለም ሰልማን የሰጣቸውን ስጦታ ተቀብለው ለራሳቸውም በሉ፣ ለባልደረቦቻቸውም ሰጧቸው። ሰልማንም ይህንን ሲመለከት ከበፊቱኑ በጣም ደስ አለው። በነቢዩም ሰለላሁ ዐለይሂ ወሰለም አምኖ እስልምናንም ተቀበለ። አሁን ቄሱ ከነገረው 3 ምልክቶች ውስጥ የቀረው አንዱ ብቻ ነው። እሱም የነቢዩ ሰለላሁ ዐለይሂ ወሰለም ጀርባ ላይ ያለውን የነቢይነት ማህተም ማየት ብቻ ነው። ይህንንም ሰልማን ራሱ እንዲህ ብሎ ይተርክልናል። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ጀናዛን በመሸኘት ላይ ሳሉ ከኋላቸው ሆኜ ጀርባቸውን መከታተል ጀመርኩኝ። ነገር ግን ሰሃቦች በጣም እየተገፋፉ ስለነበር ወደ እሳቸው ጀርባ መመልከት አልቻልኩም ነበር። የአላህም መላእክተኛ ከጀርባቸው ሆኜ እሳቸውን ስከታተል ሲመለከቱኝ ማየት ምፈልገው ነገር እንዳለ ገባቸውና የለበሱትን ጋቢ ከላያቸው ላይ አወለቁት። ሲያወልቁትም በጀርባቸው ላይ የነቢይነትን ማህተም ተመለከትኩኝ። ከዛም ሮጬ ሄጄ እያለቀስኩኝ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ተጠመጠምኩባቸው። ከዛም ለነቢዩ ታሪኬን ነገርኳቸው ይለናል። አላህ ሱብሓነሁ ወተዓላ መልካም ስራውን ይውደድለት። እኛንም ከነቢዩ ሰለላሁ ዐለይሂ ወሰለምና ከባልደረቦቻቸው ጋር በጀነት ላይ የምንገናኝ ያድርገን።